መልካም በረመዳን ወቅት ላይ በዛ ከምታሳለፉት ስለ ሙስሊም ላልሆኑት እንደ ሐዲሳችሁ መሰረት ወይንም ደግሞ እንደ ቁርአናችሁ ሙስሊም ላልሆኑ ጸሎት ማድረግ ነው ወይንስ ትራገማቸዋላችሁ? ላ እኛ ጸሎት አናደርግም። እሺ ለክርስቲያኖች ማለት ነው። ጸሎት አናደርግም፣ ለራሳችን ዱዓ እናደርጋለን። ምን አለ ጸሎት ብታደርጉልኝ? በእኛ አይፈቀድም። ስለዚህ መራገም እሳ አንራገምም፣ ዱዓ እናደርግም ለራሳችን ብቻ። ጸሎት ለእኛ ማድረግ አትችሉም። እሺ ዋን ፖይንት አይቻልም። አላህ ያጥፋችሁ እንዲያደርጋችሁ ማለትስ አይቻልም፣ አናደርግማ። ፈጣሪያችን አያዘንም። ያዛችኋል? ሐዲሱን ላሳይ፣ ሐዲሱን እናሳይ። አይቻልም፣ እንደዛ የሚል የለም እኮ ሐዲሱን እንየዋ። ክርስቲያን እንዲፈተልን ጸሎት አናደርግላችሁ። ኦኬ እርግማንስ አትራገሙ? ትራገማላችሁ። በረመዳን ወቅት ላይ ሳባዎችህ በጣም ከሚያሳልፉት አንዱ በመራገም ነው የሚል ሐዲሱ። ላላላ አፎይ እንደዚህ የሚያለን ቦተሊካ ሳይሆን ያው ተከፍቶላል። አረብኛውን ትፈልጋለህ? እንግሊዝኛው አንተ የምታወራው ቦተሊካ ነው እኮ ያን ትምህርት እኮ የለም። ፖተሊካውን ተወና መጽሐፍን አንብበው። አረብኛውን ነው የምፈልገው? እንግሊዝኛው አንብብና ተርጉምልን። አንብብልኝ እስኪ ደግሽ አንብብልኝና እመልስልሃለሁ። እሺ ክርስቲያን ቀጥል። እሺ ሙተዋ ማሊክ ላይ የሚገኝ ነው። ቡክ 6 ሐዲስ 6 ላይ ማለት ነው። ምን ይላል? Yahya related to me from Malik, from Daud ibn al-Hussein that he heard al-Araj says እንግዲህ ማሊክ እንደተረከው ማለት ነው። ያህያ እንዳስተላለፈው ከዳውድ ኢብን ሁሴን እሱ ደግሞ አልአርጅ ሲናገር የሰማውን ማለት ነው። ምን ይላል? I never saw the people in Ramadan but they were cursing the disbeliever። ምን ይላል? በረመዳን ሙስሊሞች የማያምኑትን ካህዲዎችን ሲራገሙ እመለከት ነበር፣ የማይራገም አላየሁም ይላል። ስለዚህ ሁሉም ይራገሙ ነበር በረመዳን። ኑሩ ሳባዎችን ትከተላለህ? ሳባዎችን አዎ እከተላለሁ። ስለዚህ እነሱ ፈለግ የምትከተል ከሆነ እነሱ በረመዳን ሲመጣ ወሩን ውስጥ በእርግማን ነበር የሚያሳልፉት። አቦ እኮ አንተ ዝም ብለህ ነው እኮ የማይጠይቀውን ጥያቄ ነው እኮ የምታወራው አንተ። ሚስጥር አባክናለሁ እኛ አይደል ደብቃችኋት የኖራችኋትን ላ ሚስጥር ሳይሆን ያኔ ዝም ብሎ ነው በቃ አስተምሮት የሆነ ነገር ነው በቃ እንትን አትልም። ምን ዝም ብሎ ነው በቃ አንተ ወሬ ብቻ ነው፣ በተሊካ ነው። ሁሌ ነው ደግሞ የምከታተለው ወላሂ ሱስህ ነኝ አይደል? እኔ ሁሌ እከታተላለሁ ግን ባለፈው ያለው የፈቲያ አባት ራሱ አስቆኝ። ባንዴ ልስን የፈቲያ አባት አስታወስ። አንደኛ አንተ ትምህርት አትችልም፣ ማስተማር አትችልም። ሁለተኛ ቦተሊካ ነው በቃ ምንም ነገር አታውቅም። እኔ ሁሌ ነው የማይሽ መልካም ቀደም ያልኩትን እንትን ልበልና እመልሳለሁኝ። የፈቲያ አባት የሚባለው ታስታወሳችሁት? እና አንደኛው ደግሞ ማነው እሱ እንደዚህ ሁለቱ ገብተው አንደኛው የዛሬ ዓመት ጀምሮ ነው መከታተል የጀመርኩ አለ። አንደኛው ደግሞ 6 ወር ሆነኝ እየተከታተልኩ አለ። ሁለቱም እንደሚከታተሉኝና የሚገቡት ሁሉ ምላሽ በስርዓት እንደማይሰጡ የኔን ጥያቄዎች አድረስ ማድረግ እንኳን እንዳልቻሉ አምነዋል። ግን የፈቲያ አባት እንድናያለው መጨረሻ ላይ 6 ወር
ተከታትያለሁ አለ። ኦኬ በ3 ቀን እንደው 2 ቀን 1 ቀን ትከታተለኛለህ ስለው ሰምታችኋል። ኢች ዴይ 3ቱንም ቀን እያንዳንዱን ቀን አልቀርም ማለት እያንዳንዱን ቀን እከታተላለሁ። እንግዲህ እያማሁ ነው ከስር ካለ አሁን ኦኬ። ግን ስለ ነብይ በሰማሁት መጥፎ ነገር ሁሉ ብገልህ ነው የምፈልገው አለ። እገልሃለሁ፣ ሲኦል እንኳን ብገባ እገልሃለሁ ያለው ልጅ ያ አሁን 6 ወር ሙሉ ባለማቋረጥ ተከታትሎኝ ነው እንግዲህ። ያኛው ደግሞ 1 ዓመት ሙሉ ኦኬ። እንድገለኝ ያደረገህ ምንድን ነው? ስለ ነብዬ በጣም ነው የምወደው ነብዬ፣ የሰማሁት ነገር ግን ይዘገንናል። ኦኬ እንግዲያውስ እንደዚህ 1 ዓመት ሙሉ 6 ወር ሙሉ ተከታትለህ ስትገለኝ ድረስ በቃ እንዲህ ስለ ነብይ የሰማኸው ቅፍፍ ካለ እሺ በቃ አንድ ጥቅስ ብቻ የዋሸሁትን አምጡ፣ ማስረጃ አምጣ ስለው የለም እና አይ በቃ እንዲሁ የሰማሁት ስለሚዘገንነኝ ነው። ስለዚህ ጥፋቱ የማን ይሆናል ማለት ነው? የሐዲሱ ይሆናል ማለት ነው። የኔ አይደለም። የሐዲሱ ይሆናል ጥፋቱ። ግልጽ ነው እና እንደዛ ነው። እኔስ ቀጥሉ። ያ ምንድነው ማለት ስለ መሐመድ ብታውቁ ሙስሊሞች ጥሩ ነውና ይሄን ነገር ብታነቡ እናንተ እፎይ ለምን ተናገረው ብላችሁ አይሰጠቅባችሁ። ስለ መሐመድ ጠይቅ አስረግጠን ማለት ነው። እንጨት አፍላ እንጨት ስለ መሐመድ በደንብ ታውቃለች። ምን መሐመድ እንዴት ተሳዳቢ እንደሆነ ስለ ቆጥቶ 30 አደጋት ከአሁኑ ልጀምር ነው ስልዋት መሐመድ አይመለከትም። ሰላም ነው፣ እንዴት ነሽ? እንኳን ደህና መጣሽ። ብሎ ፖለቲካ ብቻ ይዘህ ነው የምትወጣው። ምንም አታውቅም። ገሰጤ ምን ኧረ ቆይ ክርስቲያን ስድቦች ሁሉ ብራንድ ናቸው። ምን አልሽ? አንተ አሁን እንትን ጥያቄ ምናምን ከፈለክ እዚህ ጋር ከምንም አንተ ጎበዝ ከሰጠኝ ምንድን ነው የእሱ ፍቅረኛው ትሆናለች፣ ውሽማው ትሆናለች። 3ኛ 4ኛ ያስቀመጣል። በሌላ አካውንት በየቀኑ ሻዳ ምትይዘ ትሆናለች። ምን ይመስላል? መልስ ትመልሻለች። የት እንዳለ ስድቦቿ ሁሉ አንዱ ንክር ናቸው። እኔስ ኑሮ ትመልሳለህና ነው የለም መልስ። ጸሎት አታደርጉም? ሳቦች ይራገቡ ነበረ። ሳቦችን ትከተላለህ? የሐራም ያሻክ እንደዚህ የሚል የለም። አንተ አንደኛ ጥላቻ ስላለብህ ነው እንጂ እውቀት ኖሮህ አይደለም። ገባህ? ጥላቻ ጭንቅላታቸው በደንብ ታዘቧቸው። የሚገቡትን ሁሉ ታዘቧቸው። ፊታቸው መጽሐፉ ተነብቦ አንድ በለው ፖለቲካ ታውራ እስንት ነው በትክክል ተርጉመው እስንት ነው አንተ ፖለቲካ ታውራ እንደ ጥላቻ ስላለብህ ነው። አንተ ደንቆሮ ነህ፣ አንተ ደደብ ነህ፣ አንተ ምንም አታውቅም። ስድባቸው ሁሉ ማለት ነው። አንድ ሰው እኮ አታውቅም ብለህ ሰውን አታውቅ ሳይሆን ማንበብ ነው የሚቀርበው። አንብብ ነው የተባልከው። እኔ መሳደብ ተውና ስርዓት አልበኝነት ከነብያቸው የተማሩት ስለሆነ ከአላህም የተማሩት ስለሆነ ለማሳል እንኳን ማይክ ያነሳል። ማይክ አንስቶ አስሮ ዘጋ። ባለጌ ናችሁ ስንላቸው ከዚህ አንጻር ነው። በደንብ ታዘባቸው። ስርዓት የሚባል ያልፈጠረባቸው በጣም ነውረኞች ሆኑ ወራዶች፣ ስለ ሃይማኖት እየተወራ ለሃይማኖታቸው ክብር የሌላቸው ምን አይነት ተራ ውርጋጥ እንኳን እንደዚህ ማያደርገውን የሚያደርጉ ናቸው። ምክንያቱም ሙስሊሞች ናቸው። ሙስሊምና ደግሞ መገለጫው ብልግና በፖለቲካ የምታወራው እኮ የምለው በምክንያት ነው። ሐዲሱን አንብብ።
ስማ እስኝ በለኝ በርሲ እኮ በእናትህ ነብይን እንመስለ ነው። እስኝ በርሲ ጥርስህ የለህ ነብይን እንመስለ ነው ወይ? ነብይ ሸራፋ ነው። ላላ የምር ነብይ ወላሂ የተከበሩ ናቸው። የምር ሸራፋ አይደለም። በጣም ነው የምንወዳቸው እኛ። ታሲዝልኛለህ? እኔ እናንተ እንወራረድ ነብይ ሸራፋ መሆኑን እኔ ላሳይ። ወላሂ ሸራፋ አይደለም። አንተ ግን በጥርስ የተበላሸ ና ድገመው። ሪካርድ አድርጉት። ክርስቲያን ቸክ ድገመው። ወላሂ ምንድን ነው ያልከው? ሸራፋ አይደለም ነብያችን ያልከው? ናከፍ በልና በልሲ ወላቃም አይደለም ነብይ። በጣም ነው እሲሲኝ በልኝ ባሲሲኝ በል ነብይ ሸራፋ ነው አይደለም? እሺ አፈረበት። ነብይ ሸራፋ ነው አይደለም? ነብይ ሸራፋ ነው ወላቃ ነው አይደለም? ወላቃ ነው አይደለም? በነብያችን ወላቃ ነው አይደለም? ወላቃ ነው አይደለም? ነብይስ እስቲ ወላሂ ይበል። ወላሂ ወላቃ አይደለም። ወላቃ ከሆነ እኔ ከእስልምና እወጣለሁ በል እስቲ። እኔ በሞት ክርስትና አልቀበልም። ግን ወላቃ ከሆነ ወላሂ ነብዩ ወላቃ አይደለም? ወላቃ ነው። እናሲዝ ወላቃ ነው። እንደው እናትህን ላውልቅልህ እሺ የማይልች አሁን ወላሂ ወላቃ ነው ካለው ጋር ሪከርድ አድርጋችሁ ላኩለት። ክርስቲያን ቀጥል አንብበው። ነብይ ሸራፋ ነው። ሌብነት ሄዶ ተሸርፏል። አንብበው። አንዴ የፊት ጥርሱ ወላቃ ነበር፣ ተሰብሮ ነበር የእሁድ ጦርነት ላይ ሳይ ሙስሊም 1791 ላይ ይላል it has been narrated that the Ethiopian that the messenger of Allah had his front tooth damaged on the day of battle of Uhud በእሁድ ጦርነት ወቅት የአላህ መልእክተኛ ሁለቱ ጥርሶች የፊቱ ተሰብረው ነበር። and got wounded on his head ጭንቅላቱን ደምቶ ነበር። he was wiping the head and was saying how will these people attain salvation who have wounded their prophet and broke his tooth while he called them toward God? እንዴት ወደ አላህ የሚጠራቸው ነብይ ጥርሱን ሰብረው እነዚህ ሰዎች ይድናሉ ብሎ መሐመድ ተናገረ። ከዛ በኋላ ጥርሱን ሰብረውለት ማለት ነው። የውድ ጦርነት ላይ ዳማሜ የፊት ጥርሷን አራግፈውላታል። ወላሂ ነብዬ ሸራፍ አይደለም ማለት አያንዴ በእስልምና ክርስቲያኖችን ለመሸወድ መማል ይቻላል። ምስክር አንዱ ኑሩ ነው። እዚህ ጋር ወላሂ ነብያችን ሸራፍ አይደለም። አንተ ነው ሸራፍ። ድገመው እስቲ ኑሩ። አሁንም ወላሂ ነብያችን ሸራፍ አይደለም በል እስቲ በል። ወላሂ ወላቃ አይደለም ነብያችን በል። ወላሂ ኢየሱስ ክርስቶስ እናትን ይብያለህ ይሸርምዳል። ያ ከነብይ የተማርከው ከዚህ የተሻለ ሊሆን አይችልም። ከነብይ የተማርከው ይሄንን ስለሆነ ቴንክ ዩ። ከነብይና ከእስልምና ያስተማረህ ይሄንን ስለሆነ ከስር ያላችሁ አሁን እህት ሙስሊም ወንድም ሙስሊሞች እውነትን ማወቅ የምትፈልጉ ተከታዮቻችሁ እነኚህን ያፈራቸው ማን ነው? ነብያችሁ ነው። እንደዚህ ቆሻሻ ስድብን ያስተማራችሁ ነብያችሁ ነው። አላዳባን ሙፋር 963 ላይ ኢቭን የአባትን ብልቱን ንከሰው ብላ ብሎ ሁሉስ ምን ብሏል? አስተምሯል። አቡበከር ደግሞ ያላትን እንትኗን ላስላት ብሎ እንደዚህ መስደብ እንደሚቻል ነብያችሁና ሳባዎቻችሁ ምን ስላሉ ስላስተማሩ። እኛ በቃል ብንነግራችሁ ብዙም ላይገባችሁ ይችላል። ይሄ ሰው ያውን እኔ እንደደብ ሲል የነበረው የተማረው እንዲሁ ባለጌ ሆኖ አይደለም። ቀጥታ የነብዩ ተከታይ ነው። ትክክለኛ የነብዩ ተከታይ ነው። ትክክለኛ የሳባዎቹን ንግግር ነው የተናገረው። እስልምና ይሄ ነው። ኦኬ ኦኬ። ፓራፍሬዝ አድርገው ትኩን ቋንዴ ተባተው ቶፒክ ላይ መልሰዋል። ኦኬ እሺ። እንግዲህ ቶፒካችን ምንድነው? በረመዳን ወቅት ለክርስቲያኖች ወይም ደግሞ ለካህዲዎች ምን አይነት ጸሎት ማድረግ አለባቸው ወይስ ደግሞ ይራገማሉ ሙስሊሞች ማለት ነው የሚለውን ነው እያየን ያለ ነው። እስካሁን መልስ የለም። ሙሳ እንኳን ደህና ነህ። ኦኬ መልስ ከመለስ በፊት አንድ መልስ ልመልስለት። ስድብ ለምሳሌ አሁን አንተ ቤት
አዳምጠኝ አንዴ። በቃ ስለ ግለሰብ አታውሩ። ወርዷል አንዴ እሱ ቶፒኩ ላይ ግባ። ላይ ጨርሰናል። ቶፒኩ ላይ ግባ። ገባኝ እኮ ችግር የለውም። ቶፒኩ ላይ ግባ። እሺ ለምንድን ነው የምትሳደበው አንተ? ቶፒኩ ላይ ግባ። ለምንድን ነው መጋው? እሺ ከሰሮት አይ ምንም ቶለሬት ማድረግ አስፈልግም። በቃ ቶፒኩ ላይ ማውራው ነው ሰው። እሺ ኦኬ አላህ በቂ ነው። አብዱል ማሊክ ዮናስ ክርስቲያን አይ ቲንክ ዮናስ የክርስቲያን ስም ነው። ዮናስ አቤት አቤት እፎይ ክርስቲያን እንዴት ናችሁ? ሰላም ናችሁ ወይ? ሰላም ነው እግዚአብሔር ይመስገን። እንዴት ናችሁ? በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። መስሎ ነው አይ ቲንክ ክርስቲያን ነው ስም ፕሮፋይልም ክርስቲያን ነው። ያባት ስም ነው ሙፍሪ እግዚአብሔር አውጥቶ እስልምና የመጣ ነው። አዎ ከዚህ አውጥቶኛል እግዚአብሔር። ኦኬ ቆየ ተጠምቃል ምን ብለሃል? አይ ቲንክ እኔ ያው ከልጅነቴም ነው ቤተሰብ ነው እምነቱ። ያው እናንተ እንትን ደግሞ ቶፒክ ደግሞ በጣም ነው የምከታተለው። ያው እንግዲህ እያያችሁ ነው ሁሉም ነገር እየሰማችሁ ነው እና አስቂኝ ነው በጣም። እሺ ቴንክ ዩ ከድር ቀጥል አንተስ ክርስቲያን አስቀጥለው ከድር መራገም ይቻላል ወይስ አይቻልም? በረመዳን ጾም ለሊት ተነስተህ ሰላት ስታረግ ክርስቲያኖችን መራገም ነው የሚቻለው ወይስ ለእነሱ ዱዓ ማድረግ መጸለይ ነው የሚቻለው? ለእነሱ ዱዓ እናደርግም፣ ግን ያው እኛ ለራሳችን አላህ ጀነት እንዲያስገባን ዱዓ እናደርጋለን። አይ ለእናንተማ አንተ እንደምታረጉ እናውቃለን። አይ ለካህዲዎች ለካፊሮች ዱዓችን ጾማችን ለካፊሮች ለክርስቲያኖች ጸሎት ማድረግ ትችላለህ? ለክርስቲያኖች ለነሱ ጥቅስን አላየው። ኦኬ ሳባዎችን ትከተላለህ? ከተላለሁ። ኦኬ ለሙስሊሞች ጸሎት ታደርጋለህ? ለሌሎች ሙስሊሞች ለወንድሞች? ኦኬ ለሌሎች ሙስሊም ወንድሞች ጸሎት ታደርጋለህ? ለክርስቲያኖች ጸሎት አላየም። ሳቦችን ትከተላለህ? ሳቦች በረመዳን ወቅት ላይ ካፊሮችን ይራገሙ ነበረ። የትኛው? ያው ፊት ለፊት አረብኛን አድርግለት። አረብኛ ትችላለህ? እንግሊዝኛ አንብበው በትክክል አንብብና ተርጉመው። አንተ ራስህ አንተ ነው እኮ እንደ ይራገማሉ አልከኝ። እሺ ሚራል መሰለ I never saw the people in Ramadan but they were cursing the disbeliever። በረመዳን ወቅት ሙስሊሞች ከሃዲዎችን ሲራገሙ እንጂ አላየሁም ይላል። ሲራገሙ እንጂ አላየሁም ወይ የተራገሙ ያዩዋቸው ማለት ነው። ላ ተርጉመው በትክክል። እሺ በረመዳን ወቅት ሙስሊሞች ከሃዲዎችን ይራገሙ ነበር። ማይራገም አላየሁም ማለት ነው። ባጭሩ ሁሉም ይራገሙ ነበር። እነሱ ባላቸው ጊዜ ሰምተሃል? ጥያቄ በኋላ ነው የምንቀበለው። ቶፒክ ላይ ምን አልከኝ? ከድር እርግማማ እንዴት ነው? ሳባዎችን እንከተላለሁ ብላል። በረመዳን ወቅት ላይ ማይራገም የለም ይላል። ስለዚህ ሁሉም ተራጋሚ ናቸው በረመዳን ወቅት። አንተም ትራገማለህ እንደነሱ? አልራገምም። አላህ ቀልብ ይስጣቸው። አላህ ትክክለኛውን መንገድ እንድራችሁ እንጂ እኔ ከእናንተ ምን አደረገ? ሳባዎቹ ለምን እርግማን መረጡ? ረመዳንን ወሩን ሙሉ እርግማን አልመረጡም። ትክክል እስቲ በትክክል ተርጉመው። ያው ተተረጎመልህ እኮ ይሄ ሪሌትድ ቱ ሚ ፍሮም ሜል ፍሮም ቱ አይፒን አል አረብኛውን አድርግለት። አረብኛውን እያለ ነው።
መናገር ይችላል። ምን ነው ዶይ ሐዲስ ሲሆን ያወራል ዶይ ፈታ ቆይ እስኪ መናገር ይችላል። በደም ታሪክ ነው ፈታ ምን ነው ዳይፉ መጀመሪያ ምን ጥያቄ መልስ ተርጉመው ቅድሚያ ቆይ ዳይፋ አንተ ነህ አይደል ያልከው? ተርጉመው ሐዲሱን ቅድሚያ መጀመሪያ ምን ጥያቄ መጀመሪያ ጠይቀው መልስ ይላል። ቆይ ተርጉመው ቅድሚያ ተርጉመው ሐዲሱን ቅድሚያ ነበብከውን ተርጉም። እኔ እኮ አነበብኩ ጨርሼ አይደል አየሁ። ግን መጀመሪያ ተነገርኩኝ። ምንድነው የሚለው ሐዲሱ? ሐዲሱ ምንድነው የሚለው? አይቼዋለሁ። ሐዲሱ ምንድነው የሚለው? መጀመሪያ ጥያቄ ዳይፋ አንተ ነህ ያልከው? ማንኛው ነው ያለው? አንተ አይደል? ማንኛው እኮ ተርጉም ያነበብካትን ቅድሚያ መጀመሪያ አስረዳህ። ተርጉም ቅድሚያ መጀመሪያ ላይ እኮ ተርጉም ያነበብከውን መጀመሪያ ላይ ጠየቅኩህ መልስልኝና ነው ያነበብከውን ተርጉም ቅድሚያ ያነበብከውን ተርጉም። አንተ ያልከውን ብቻ ነው የሚተገበረው እኮ ያነበብከውን ተርጉማ ትርጓሜ ሳይሆን መጀመሪያ ጥያቄ መልስልኝ አልክ። ኦኬ ቴንክ ዩ በቃ ምን ዝም ብለህ እኮ ነው። ኦኬ ሀቢብ ቀጥል። እናም ታወርደዋለህ። እውነታው ሲጋለጥ ጠብቄው ታወርደዋለህ። ታች ታነባለህ፣ ተረጉማለህ አንተ ወይንስ ትወርዳለህ አንተ? ሊተርጉምልህ ነበር እኮ መልስ አስገባው። ምንድን ነው የምታወራው ሰውዬ? ለማንኩት እኮ አንብብ ብዬ አንብብ። አንተ ትተረጉማለህ ነው ተስስቶ ሆናለህ አንተ? ተፍሲር ደግሞ አይደለም እሱ ሊነግርህ በፊት ማለት ነው። ይኸውልህ ወደ ትርጉም ከመሄድ በፊት ይሄ ምንድን ነው? ተርጉም አንብብና ተርጉም። እርግማን የሚገባቸው ማናቸው? መጀመሪያ አንተ ማወቅ አለብህ እኮ እንዳንተ አይነቱ ሰው እኮ ከእርግማኑ እኮ እርግማን ይገባሃል። እንዳንተ አይነቱ ማለት ነው። ሀቅ እያወቀ ወደ ኩፍር የሚሄድ ሰው አይደለም መራገም ብገደል ራሱ ማለት ነው። ብገደል ራሱ ጠሩ ነው። ምክንያቱም ለሱ ሀቅ የሚሆነው ከእርግማን ውጪ አላህ ሂዳያውን ማይሰጥ ከሆነ እኛ እኮ ሙስሊሞች ማለት ነው ሰውን ከመሬት ተነስተን እርግማን አንሰጥም፣ አንረግምም። ማንኛውም ሰው ማለት ነው አንራገምም። የምንረግመው ምን እያልን ነው? ሂዳያውን ያላህ ህክማው ይሁንልን ያላህ ጥበቡ ረመዳንን ጠብቃችሁ በደንብ አላህ ስለሚሰማችሁ በዛ በጾም ወዳችሁ ወሯን ሙሉ እንደ ሰሃባዎቻችሁ ምን ታደርጉታላችሁ? ትረግሞታላችሁ። ይሄ ሂክማ ነው፣ ያላህ ሂክማ ነው። ያላህ ጥበቡ ቦታ ብቻ ነው የያዝከው። ይኸውልህ እዛ ስለ እርግማኑ ብቻ ነው የያዝከው እንጂ ከእርግማን ውስጥ ምንድን ነው ያለው? ገብቶሃል? ግን ከእርግማን ውስጥ ያላህ ጥበብ አለ። ለምሳሌ አላህ ያጥፋ ሲልህ አላህ እንደማያጠፋ ማወቅ አለብህ። ለምሳሌ ሱራ 9:30 ነው ይክፈትላቸው። ከእርግማን ውስጥ ያለውን ጥበብ ላሳያችሁ። ሱራ 9:30 ላይ አላህ እንዲህ ብላችሁ እርገሙ ሲል ክርስቲያኖች ጭራሽ እየበዙ ይሉ። ይሄ የሚያሳየው ምንድነው? ያላህ ሂክማ፣ ያላህ ጥበብ፣ ያላህ ጸጋ ያጥፋህ ብለህ ስትል ጭራሽ በቢሊየን አድርጎ ያበዛሃል። እና እንዳልተረዳችሁት አለ እርግማኑ ወደ ምርቃት ይቀየራል። የሚረግሙህን እባርካለሁ ተብሎ ልክ ለአብርሃም ቃል ኪዳን እንደተገባለት ማለት ነው። አይሁድ ዘየር አላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ አላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያ ግን እነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው እንዴት ይመለሳሉ? ስለዚህ አላህ ያጥፋቸው እያሉ 1400 ዓመት ሙሉ ሲምሉ ሲራገሙ፣ ረመዳንን ደግሞ ወሩ ሙሉ ሲራገሙ ያላህ ሂክማው ምንድን ነው? ክርስቲያኖቹን አበዛቸው፣ ጭራሽ ብዙ አደረጋቸው። ይሄንን ነው ያዝኩት። አይ በጣም ገብቶኛል።
ማን ነው የበዛ? ከመጀመሪያም እኮ እናንተ ብዙ ናችሁ። እስላም ነው እንዳም ሲጀመር የበዛ እስላም ነው። ከመጀመሪያ ጀምሮ እኛ ብዙ ነና እናንተ እኮ ሲጀመር ማለት ነው። ይኸውልህ እያወቃችሁ መንገዱን እያወቃችሁ የትኛው ነው ሐቁ የትኛው ነው ትክክል ያልሆነ በስፈናል አልበዛንም። ከመጀመሪያ ብዙዎቹ እኛ ነን፣ እናንተ ናችሁ። ምን በዛችሁ እናንተ? እኮ እናንተ ድሮም ብዙ ናችሁ። አሁን እኛ ነን የበዛ ነው። እስካሁን ማለት ነው። ወንድማችን ምን ነጥብ እንደጣለ ታውቃላችሁ? ድሮ እኛ ብዙ ከነበርን ሙስሊሞች አሁን እየበዙ ከመጡ ድሮ ደግሞ እኛ ከሆን ብዙዎቹ እኛ ከሆን ድሮዎቹ ብዙዎቹ ሚንስ እስልምና ከጊዜ በኋላ ነው የመጣው ማለት ነው። ምክንያቱም ወደ ኋላ ስትሄዱ እስልምና እያነሰ የሚሄድ ከሆነ የሆነ ፖይንት ላይ እስልምና ይቆማል ማለት ነው። የእኛ ደግሞ ወደ ኋላ ስትሄዱ ክርስትና እየበዛ የሚሄድ ከሆነ አስቀድሞ ክርስትና ነበር ማለት ነው። እስልምና ከጊዜ በኋላ መምጣቱን ስለመሰከርክልን እናመሰግናለን። አሁን ቶፒክ ላይ ኒዳ ይመስላል። ኒዳ ሰላም ነው። ሀቢቢ ይሰማል። ሰላም ነው። እንኳን ደህና መጣ። ሰምተዋል ቶፒካችንን? ሰምቻለሁ። ጥሩ ነው። ሀሳብ ምንድን ነው? በረመዳን ወቅት አንተ ክርስቲያኖችን ትራገማለህ ወይስ ለእነሱ ድዋ ታደርጋለህ ሌሊት? እርግማን ስሰለል ያልገባኝ በዱዓ መሀል ነው የምንራገመው። ዱዓ እያደረግ ምን እያልክ ነው? እርግማን ማለት ምን ማለት ነው? እስኪ አብራራልኝ፣ ንገረን አንተ። አይ ስለ ብዙ አይነት እርግማኖች አሉ ብዬ ነው። ኦኬ፣ ለምሳሌ ክርስቲያኖችን ምን ብላችሁ ነው የምትራገሙት? ከብዙ አይነት እርግማኖች ውስጥ አንዱ ጀመር ክርስቲያኖችን አናራገምም፣ ግን ቁርአኑ ላይ የሚለው እንደመሰለ ክርስቲያኖችን ብሎ ክርስቲያኒቲ የሚል ቢል ኖሮ ነው በእንግሊዝኛ ክርስቲያኒቲ አይደለም እናንተ። ስለዚህ ቁርአኑ ላይ ክርስቲያኒቲ ቢል ነበር። ለዛ አንተ ምን ነው ገባ አይደለ? እናንተም ብቻ ለየት የምንሳደው ግን ሌላ ይሁዶች የሚባሉ ማለት ነው። ይሁዶች ሲባሉ እኮ እናንተ ምን አይደለም ገባ አይደለ? ክርስቲያኖች አላህ ያጥፋቸው ሲል ምን ማለት ነው? አይደለም እንደዛ ነው ነገር የለም በዛ የሚል የለም። ካለ ስህተት ነው አይደል? እንደዛ ይባል ማለት እንደዛ የሚል ባለጌ ቆሻሻ ነው አይደል? አዳምጠኛ ግዴታ በአማርኛ የምትተረጉመው በእንግሊዝኛ የምትተረጉመው ክርስቲያኒቲ they will like a protect ክርስቲያኒቲ ቢል ነበር አንተ እንደሚለው አይደለ? እናንተ እምነታችሁ እምነታችሁ ማቆሸሽ የሚሆነው ገባኝ። ችግር የለም። ክርስቲያኖችን ለምሳሌ አላህ ያጥፋቸው ቢል አንድ መጽሐፍ እሱ የፈጣሪ መጽሐፍ አይደለም አይደለ? ተረት ለምን ነው የምከተለው? ለምን ይጠፋሉ? እምነትን እኮ አዳምጠ ምድር ላይ እስካለ ድረስ ማስፋፋት ያንተ ኃላፊነት ነው። ገባ አይደለ? አላህም ሆነ እግዚአብሔርን ገባ አይደለ? በእንጨትም በምንም ብታመልክ ያንተን አምልኮት ውስጡ ነው የሚያወንጅ ሌላ ነገር አይደለም። ገባ አይደለ? እንደዛ የሚራገም አምላክ ጣዖት ነው ወይም ቆሻሻ አምላክ ነው አይደለ? አልኩ እኮ አዳምጠ አትከተለው። እንደዚህ አይነት አምላክ ግን አንተ አታመልክም ብቻ። አይ ለምን ማምለክ ምናምን ሳን እንደ መሰለህ ያልተረዳ ወይ የሆነ ነገር አለ ወይ ደግሞ ጽሁፉ ወይ እንትን አለ ለሌላ ነገር የተባለው ነገር። አይ ለምን ይጠፋሉ አልክ? ቅድም ለምን ይጠፋሉ አልክ? ለምን ይጠፋሉ ካልክ ልክ ነህ። እኔም አሁን ለምሳሌ እንደዛ እንዳንተ አይነት አመለካከት ነው ያለኝ። ሀቢቢ መጥፋት የለባቸው የፈለጉትን ማምለክ መብት አላቸው በተሰጣቸው መጽሐፍ። ለምን መሰለህ በምትኖርበት ኤሪያ ላይ ማለት ነው ኢንቫይሮንመንት ላይ ማለት ነው ግዴታ በቤተሰብ ተከትለ የምታመልኩ አምልኮት አለ። ገባ አይደለ? ስለዚህ ሁሉም ሰው እንደተሰጠው እምነቱን ነው የሚያስተላልፈው። ገባ አይደለ? ኦኬ። ስለዚህ እኮ አሁን እንደዚህ ፈጣሪ ያጥፋቸው አምላክ ያጥፋቸው ብሎ መራገም ጥሩ አይደለም። ማለትም የተሳሳተ እንትን ነው።
አልኩ እኮ ክርስቲያኒቲ ቢል ነው they will like damage Christianity ቢል እናንተን እየረበሸ እናንተን ለማጥፋት እናንተን ለመራገብ ምስክር ይሆን ነበር። ግን እዚህ ጋር በድሮ ጊዜቶች ይሁዳ ነው የሚባለው። ይሁዳ ማለት እምነት የሌለው በቃ ሰውን እንትን የሚል ምናምን ገባ አይደለ? ሜቢ እነዛ ነገሮች ሊያካትት የቻለ ቢሆን ብዬ ነው ያሰብኩት እንጂ ክርስቲያኒቲ ቢል ነበር እናንተን የሚነካ እናንተን የሚያንቋሽሽ እናንተን የሚያዋርድ ነው ገባ አይደለ? እናመሰግናለን ወንድማችን። ይሄን አንብበው እስኪ። አይሁድ ኡዘይር ያላህ ልጅ ማለት አይሁድ እሺ ያልኩ እኮ እሺ ቀጥል፣ ችግር የለም። ክርስቲያኖችም አልመሲህ ያላህ ልጅ ነው አሉ። ይህ በአፎቻቸው የተናገሩት ቃላቸው ነው። የእነዚያ ከነሱ ስፒከር ሰዎች ያመሳሰላል። አላህ ያጥፋቸው ይላል። መሲህ ማለት ነው። ችግር የለም። አላህ ያጥፋቸው ይላል እኮ ገባ አዳምጠኝ። ክርስቲያኖች አላህ ያጥፋቸው ይላል አላህ። አንተ ይኸውልህ እዚህ ጋር ይኸውልህ ትርጉማን ክርስቲያን ምትላን ብቻ ስላየ ነው ገባ አይደለ? ምን ማለት ነው ክርስቲያን ማለት? አዳምጠኛ ክርስቲያኖችም ምን አልመሲህ ማለት ምን መሰለህ? አንተ አሁን እዚህ ጋር ክርስቲያኖች ምትላላችሁ እናንተን እምነት እንደሚያንቋሽሽ እኛ እናንተን በቁርአን ላይ ለሰደብንና ለእናንተ መጥፎ አስተሳሰብ እንዳለ የሚያስብ ግን እዚህ ጋር አልመሲህ ማለት ምርቃት ነው። ምርቃት ነው። ኖ ምርቃት አይደለም። ይሄ ነው እየቀባን ያለው። ምን ነው ታወራው? ከምር ነው ታወራው? ምን እያወራህ ነው? ሳላወራ እንደዚህ ነው። ምን እያወራህ ነው? ገብቶሃል የምታወራው? አማርኛ ነው። መግደል ፈልገህ ስለምን እያወራህ እንደሆነ ታውቃለህ? ምን ነው መግደል? እሺ ማንኛውም መስጠት ይታል መጀመሪያ ያወጣን አልመሲህ ምንድነው ነው የተከለባ በቃ ተረባለ መሲህ የሚለው ቃል ተገባ ይላል። ጨራሽ ቻሌንጅ ላይ አድርገን ይሞክራል እንዴ? 1000 ዓመት እታገሳለሁ፣ ቲክቶኬን ዘግቼ እጠፋለሁ። የመሲህን ትርጉም ከቁርአን ላይ ስጠኝ ሲል ቀጥል አይደለም ከቁርአን ከሐዲስ ስጠኝ። የመሲህን ትርጉም አልመሲህ ምን ማለት እንደሆነ አይደለም ከቁርአን ከሐዲስ ስጠኝ። ከገባ ምናምን ብሎ እንደመስተምር አክት ያደርጋል እንዴ? ቀጥል እስኪ። አልመሲህ ራሱ ማን ነው? መሲህ ማን ነው? ምንድን ነው የተንገበገብከው? ቆይ ለምን አንተ ለምን ቀጥል እንድኖር ነው የምፈልገው? ቀጥል ማስረጃ አንተ ምንድን ነው የምቀጥል? ርዕሱን ሽፍት እንዳደረከው አውቃለሁ። አላረኩም። ምንም አታውቅም። ደግሞ ታሳይ ስለፈለኩ ነው። አንተ የኛን ሽፍት ርዕሱን ሽፍት አድርጎታል። የአልመሲህን ትርጉም ብታውቁ እያለ የጨመራት ነገር ሌላ ለማስመሰል ስለሞከረ የሄዱት ምንም አያውቅ መሆኑን አይደለም ከቁርአን ከሐዲስ ላይ የአልመሲህን ትርጉም ብታውቁ እኮ ምናምን እያለ ነው አይደለም ከቁርአን ከሐዲስ ላይ ሄድና አንተ የአልመሲህን ትርጉም አንተ ንጽጽር አቆማለሁ። አንተ ማምጣት ከቻልክ ቀጥል። ማን ቤት እንደገባ አላወቅም ማለት ነው። ቀጥል። ማስረጃ አለ። አልመሲህ አይደለም አልመሲህ ማስረጃ ከየት አንጣ። ከየትም ይምጣ ማስረጃ አንጣ። አልመሲህ ማለት ምን ማለት እንደሆነ ቁርአኑ ላይ ያለው ምንድን ነው? ትርጉሙን አንጣ። አልመሲህ ማለት ምን ማለት ነው? እኔ እንደ ሌሎች አልሳደብም። ለትምህርት ነው እዚህ የሚመጣው። አልመሲህ ማለት ምን ማለት ነው? አልመሲህ ማለት ምን ማለት ነው? ትርጉሙን ብታውቁ እያልክ ነበር ደጋግማ አይደለ? አክት አድርገሃል። ምን ማለት ነው? አሁን ተረድቻለሁ። አንተ ስለማችለው ትርጉሙን እኔን ጠይቀህ ከዛ ልትረዳ። አመሰግናለሁ። ዲስ ዱድ አያችሁታ? ርዕስ ሽፍት አድርጎ የአልመሲህን ትርጉም ብታውቁ እንዲያትሉ ነው ነበር ሲለኝ ቆየው። አይደለም ከቁርአን ላይ ትርጉሙን ልታመጣ ከሐዲስ ልታመጣ ቲክቶኬን አቆማለሁ፣ ንጽጽር አቆማለሁ ስለው የሆነውን አያችኋል። በክረምት ወራት ላይ ለምን መሰለህ አንተ እኔ አመጣላለሁ። በቃ ክረምት ወራት ላይ ጎሬ ያለች አይጥ ልክ ዝናብ ሲመጣ ጎሬዋ ውስጥ ትገባለች፣ ተጎሬዋ አትወጣም። ከወጣች ጎርፍ ይወስዳታል። ዝናብ ተመታት ልክ አይጥ እንዴት እንደዛ ነው። እንደ 10 ሳንቲም ፊስታል እሳት ሲነካው ኩርምት ልትሉ አትላላጡ። ተራን ጠብቅ። ስርዓት የሚባል ነገር አለ። ገና መግባት ነው። አብዱሬ ስርዓት ይባላል። ቤቱ ስርዓት አለው። ኢብራሂም ቀጥል።
ኑሪ አላነብም ብለህ እኮ ነው 10 ደጋግመህ ማይክን ታነሳለህ። እሺ እቀጥላለሁ ወይ ነው? ሰላም እንዴት ናችሁ? ሰላም ነው አለን። እኔ ግን ይመስለኛል በወቅቱ የነበሩትንና ሲያሳድዱ የነበሩትን ይመስለኛል እንደዛ የሚራገመው። ለምሳሌ ተበት ሄዳ በሚለው መውሰድ እንችላለን። ተበት ሄዳ ሀቢል ሀቢብ የሚለው አሁን እስካሁን ድረስ ይቀራል። አይሆንማ። ተበት ሄዳ ሀቢል ሀቢብ የሚለው እሱ ለአንድ ሰው የወረደ ስለሆነ ነው። ይሄንን የትኛውም ሙፈሲር ሎክ አንደኛ የትኛው ሙፈሲር አይረዳህም አንድ በል። ሁለተኛ ደግሞ ተበት ያለ አቢላቢ የሚለው ኦኬ ለማን ነው የወረደው? ለአብላብ ነው። አብላብ አሁን የለም። ኑሬ ሚውታር አይሁዶች ስቲል አሉ፣ ክርስቲያኖች ስቲል አሉ። ሁለት በል። ይሄንን ኢብን ከሲርን በለው ሼኹል እስላም የምትሉት ኢብኑ ተይሚያን በለው እነ ኢብን ቀይም አልጀውዚን በለው ሌሎችም ታላላቅ አሉ የሚባሉ ሙፈሲሮችንም ተመልከታቸው። ምክንያቱም የሚቀጥል ስለሆነ በምን ይህንን አብሮ ከማን ጋር ይሄዳል መሰለ? ከሱራ 5:51 ጋር አብሮ ይሄዳል። ከአይሁዶችና ከክርስቲያኖች ጋር ረዳት፣ ወዳጅ፣ ጓደኛ እንዳትሆኑ ከሚለው ጋር አብሮ ይሄዳል። ያ ለእነኛ ብቻ የተሰጠ ሳይሆን ፊውቸር ቴንስ ነው። እንዳትሆኑ ወደፊት ነው። እርግማን የተወገዘ ነው በእስልምና። ለምሳሌ ባለፈው አንተ ስትል ነበር ተራጋሚነት አዲናችሁ ስለሚል እርግማን የተወገዘ የሚሆነው ማለት መሰለህ ሙስሊሙ ላይ ሲሆን ሙስሊም ላይ ከሆነ ነው እርግማኑ ትክክል ካልሆነ ኦኬ። እንደዛ ከሆነ ለምሳሌ ነብይ የመጨረሻ ሞቱ ላይ አንደኛ ደረጃ ሱራ 9 በደንብ አስተውል። ሱራ 9 የወረደው መጨረሻ ነው። ይሄን አለ አይደለ? ሱራ 9 ሌሎችን አብርጌት የሚያደርግ ነው። ስለዚህ ሱራ 9 እንደው ምርቃት ቢኖር እንኳን ቁርአን ውስጥ ክርስቲያኖች የሚመርቅ እንኳን ቢኖር እንዳለ አብርጌት ያደርጋቸዋል፣ ያስወግዳቸዋል። አንድ በል። ሁለተኛ ያው አሁን የሚንከስርን ከፍቶትልሃል ተፍሲሩን ማለት ነው። ዋና እቺን ተፍሲር እናንብባትና እኔ ሐዲሱን ልስጥ። ነብይ ሲሞት ምን እያለ እንደሞተ ማለት ነው። ቀጥል ክርስቲያን። ኦኬ ያው ተፍሲር ኢብን ከሲር ነው ሱራ 261 ላይ የፈሰረበት ማለት ነው። ከሃዲዎችን መራገም ይቻላል ወይስ አይቻልም በሚለው ማለት ነው። መራገም ይቻላል። በእስልምና ከሃዲዎችን መራገም ይቻላል። ሱራ 3:28 ላይ ታስቀምጠውታል። እንደውም ክርስቲያኖችና ይሁዶችን እንደው በላይ እንወዳቸዋለን በሚል በፊታቸው እያስመሰሉ በውስጣቸው ግን እንደሚረግሟቸው ይናገራል። ይሄኛውን ላንብብላችሁ። ከርሲንግ ዘ ዲስቢሊቨር ኢዝ አለውድ ከሃዲዎችን መራገም ይፈቀዳል ይቻላል ይላል። there is no disagreement that it is lawful to curse the disbeliever ከሃዲዎችን መራገም እንደሚቻል ሙሉ ለሙሉ ስምምነት ላይ ተደርሷል። ወይም ደግሞ ማንም በዚህ ጉዳይ የማይስማማ የለም። ሁሉም ዑለማዎች ተስማምተዋል። ዑመር ኢብን አልከታብ and the imams after him used to curse the disbeliever in their qunut or a type of supplication during the prayer and otherwise ዑመርና ከሱ በኋላ የመጡት ኢማሞች በቁኑት ጸሎት ወቅት ከሃዲዎችን ይራገሙ ነበር። ሌሊት በምን ወቅት? በሰፕሊኬሽናቸው ወይም በሰላታቸው ወቅት ማለት ነው። ስለዚህ ይራገሙ ነበር ይላል። እዚህ ጋር ዝቅ ብሎ ይላል አንድ ሐዲስ ያስቀምጥና this hadith indicates that it is allowed to curse those who do not love Allah and his messenger አላህና መልእክተኛውን የማይወድ የማይከተል እንደሚራገሙ መራገም እንደሚቻል ይናገራል ማለት ነው። ተፈቅዷል። ስለዚህ እኛ ደግሞ ለየት የሚያደርገው ምንድነው? በረመዳን ወቅት ይሄንን ነገር አስቀጥለው በረመዳን ናይት ፕሬየር ላይ ይሄን ነገር ይራገሙ ነበር፣ ወይም ደግሞ ከሃዲዎችን ይራገሙ ነበር። የሚራገሙት ምንድነው? ሱራ 9:30 ላይ ለምሳሌ አላህ ያጥፋቸው ክርስቲያኖችን ብሎ ይራገማል አይደል? ስለዚህ ያንን ራሱ ደግሞ ቢቀሩት ምንድነው? እርግማን ነው። ሱራ 9:30 ትቀራለህ አንተ በረመዳን። ስለዚህ በክርስቲያኖች ላይ ቀን በቀን እርግማን እያወረድክ ነው ማለት ነው። ለማስታወስ እኮ ነው የሚቀራ ክርስቲያን ለማስታወስ ማለት ነው። አቡላሃብ ስታውን አለ ተበት ይላል የምንቀራ ክርስቲያኖች አሁን የሉም እንደ ኢብራሂም
ክርስቲያኖች የሉም እንደ አሁን እነዛ ነው ያሳደዱት ነው እንጂ እኮ በእምነት የለም እያለ እንዴት እንራራ ይከፋ አድርጊያውንም ደግሞ ሂምሌት ተማደርገ በፊት እስቲ ክርስቲያኖች ያሳደዱትን ማስረጃውን አውጣ እስቲ ክፈት እንዳለ ሁሉም ጣልቃቱ አይ ከዚህ በላይ ማስረጃ ጣዖት አምላኪዎችን አላልኩም ኢብራሂም አይሁዶች ጋር ያደረገውንም አላልኩም ክርስቲያኖች ያሳደዱትን እስቲ ከማን የተማርከው ነው ከነብይ ከነብይ የተማርካችሁ ነች ምትሆነው ሐዲስ ነው ቁርአን ነው ቁርአን በአማርኛ እየቀራ ነው ቁርአን በአማርኛ ትጨርስ ትመልሳለህ ግን አይደል ቁርአን በአማርኛ ነው የነህ ማለት ነው እንደ ነብይ አንዳንድ ይኸውልህ ስድቡታውና ምንድነው ከነብይ ባያለ ከቁርአን ነው ይሄንን የሸመደድከው አይደል ዛሬ ረመዳን ነው በረመዳን ወቅት ላይ ክርስቲያኖቹ መሳደብና መራገብ ነው ብለናችሁ ነበር ስለዚህ ተግባራዊ እያደረከው ነው ስለዚህ ተግባራዊ እያደረከው ነው ማለት ነው ላውራ አንተ እኮ ምንም እያወራህ ያለው እኮ ምንም አለመረጃ ነው የሆነበት አስቸገርከን አንተ ደግሞ ለምሳሌ አሁን አንዳንድ ሀይሎች እኮ በወቅቱ ይወርዱና አይሰራባቸውም በዛው ይቀራሉ ማን ያለህ ኢብራሂም ሱራ 9 የወረደው መጨረሻ ነው አልኩ ሁሉንም አብሮጌት የሚያደርጋቸው ሱራ 9 ነው የንታ ቃለ ብዬ መጨረሻ ወረደ ነው አላለቀም እኮ ምኑ ጦርነቱ እኮ ነብዩ ሙተውም እኮ ቀጥሏል በዑመር ጊዜ ቀጥሏል ምንም ከክርስቲያኖች ጋር ነገርኩ እኮ ከክርስቲያኖች ጋር የተዋጉበትን እስቲ ማስረጃ እኔ ስለ ካዲዎች አልጠየኩም ካዲዎችን የማይወለው ሱራ 9:5 ላይ ጨረሷቸው እኮ ካዲዎች እኮ አልቀዋል ካዲ የሚባል የለም ባይዘ ካዲዎችን ጨርሰዋቸዋል አይደለ ሱራ 9:28 የወረደው እርግማን ካለ ስለ ጎረቤት ሀቅ እንዴት እስልምና እንደዚህ እንትን ይላል ሀቅ ወይ ጎረቤት ሀቅ ከሙስሊሙ እኮ ስለ ጎረቤት ሀቅ ከክርስቲያኑ ጋር አይደለም ወጋዳችን ከክርስቲያኑ ጋር ሳይሆን ከሙስሊሙ ጋር ነው ጎረቤት ሀቅ ያወራል ሙስሊሙም መሰረት ያደረገ ነው አንድ በል ሱራ 8 ሜቢ ያላነበብክ ከሆነ ሱራ 3:28ን ተፍሲሮቹን ተመልከታቸው ቁጥር ካነስክ ብቻ ነው ሀቅ የሚባል ነገር የሚመጣው ከክርስቲያን ጋር ክርስቲያኑ ለምሳሌ 9 ቢሆን አንተ ብቻህን ብትሆን ሎክ ክርስቲያኑ 9 ነው አንተ ብቻህን ከሆንክ ያለህ አማራጭ የክርስቲያኑን ሀቅ ጠብቅ which means ሀቅ እንዴት ነው የምትጠብቀው በማስመሰል እንደውም ክፈተው ተፍሲሩን ክርስቲያን 3:28ን ክፈተው በጥርስህ ሳቅላቸው በልብህ እርገማቸው መቼ ቁጥር እነሱ ከበለጡ በደንብ አስተውል ቁጥር ከበለጥካቸውስ መርገም ራሱ አይጠበቅብህም ምንድነው የምታደርጋቸው አጥፋቸው ነው የሚለው 3:28 5:51 ተፍሲሮቹን ክፈታቸው ኢብን አባስ ነው ኢብን ከሲርን ክፈታቸው ያውስ አንበባው ኢስማኤል ከምትለው ጀምራ ኦኬ አንበባው እሱ ነው አልቡኻሪ የርከደት ዳት ከሚለው ጀምራ ቡኻሪ እንደመዘገበው ኦኬ ከላይ ጀምራ አንበባው እሺ ሚዩት ነው ሚላል አንለስ ዩ ኢንዲድ ፊር ኤ ዳንጀር ፍሮም ደም ከእነሱ ላይ አደጋን ከፈራችሁ ይላል ማለትም ሙስሊሞች የበታች ሆነው ክርስቲያኖች ደግሞ የበላይ ከሆኑ ምን ማድረግ አለባቸው የሚለው except this believer who is in the some areas or times fear for their safety from the disbeliever እና ለደህንነታቸው የሚፈሩ ከሆነ ከሃዲዎችን ማለት ነው in case such believer are allowed to show friendship ምንድነው አማኞች ሙስሊሞች ለነዛ ለክርስቲያኖቹ ልክ እንደሚወዷቸው ማስመሰል ይችላሉ through the disbeliever outwardly በውጫዊ ማለት ነው ምንድነው እንደሚወዷቸው ያስመስላሉ but never inwardly ነገር ግን በውስጣቸው ጭራሽ መውደድ የለባቸው መውደድ አይችሉም for instance ለምሳሌ አልቡኻሪ ሪከርድ ዛት አቡ አርዳድ said አቡሃሪ እንደዘገበው አቡ አርዳድ እንደዚህ አለ we smile in the face of some people
although our hearts curse them በአንዳንድ ሰዎች ወይም ከሃዲዎችን ስናይ እንስቅላቸው ነበር፣ ነገር ግን ውስጣችን ይረግማቸው ነበር። ስለዚህ ከነሱ ፍራቻን የምታይ ከሆነ ምንድነው ትስቅላቸዋለህ፣ ውስጥ ግን ይራገማል። በፍጹም እነሱን ጓደኛ፣ ወዳጅ፣ ረዳት አድርገህ መያዝ አትችልም። መራገም ነው ያለብህ። ኦኬ፣ ይሄ ደግሞ የሚተገበረው መቼ ነው? በረመዳን ወቅት ላይ ሰሃባዎቹ ደግሞ ወሩን ሙሉ በሚያደርጉት ይራገሙበት ነበረ። ተቂያ የተፈቀደው ቁጥር ካነስክ ብቻ ነው። ፍሬንድሺፕ ማሳየት የፈቀደልህ ከክርስቲያኖች ጋር ጓደኝነትን የፈቀደልህ መቼ ነው? ቅድም እንዳልኩ ለምሳሌ ክርስቲያኖቹ ወይንም ሌሎች አማኞች 9 ቢሆኑ አንተ ብቻ አንኮንክ በውስጥ ነው መራገም የምችለው። በጥርስ ትስቃለህ፣ በልብ ትረገማለህ። በውስጥ ትጠራቸዋለህ፣ በውጫዊ ደግሞ ወዳቸዋለሁ ትላለህ። ምክንያቱም ሱራ 5:51 ላይ በፍጹም ጓደኛም እንዳትሆን ከእነሱ ጋር ማጋር እንዳትይዝ ስላለህ ማለት ነው። በረመዳን ወሩን ሙሉ ሜቢ ላንብብላቸው አንዴ ሱራ 3:28 እና ሱራ 5:51 ምን እንደሚል ላንብብላቸው። ሱራ 3:28 አሁን ያነበብኩላችሁ ተፍሲሩ ማለት ነው። ዋናው የቁርአን አንቀጽ ምን ይላል? ምዕመናን ከሃዲዎችን ከምዕመናን ሌላ ረዳቶች አድርገው አያዙ፣ ሙስሊሞች ከሃዲዎችን ረዳት አድርገው አያዙ ይላል። ይህንን የሚሰራ ሰው ከአላህ ሃይማኖት በምንም ውስጥ አይደለም። ክርስቲያኖችን ጓደኛ የምታደርጉ ከሆነ ቀጥታ ከእስልምናችሁ ትወጣላችሁ እያለ ነው። ስለዚህ ስለምን ሀቅ ነው የምትወጣው ነው። አሁን የክርስቲያኖችን ሀቅ ተወጡ ስትሉ ምን አይነት ሀቅ ነው የምትወጡት? እነሱን ጓደኛ ካደረጋችሁ ከእስልምናችሁ ትወጣላችሁ። እነ አጠባሪ ደግሞ ቀጥታ ዲስቢሊቨር ትሆናላችሁ ነው ያለው። በእስልምና ደግሞ የካደ ሰው ደግሞ ይገደላል። ስለዚህ ክርስቲያኖችን ጓደኛ ካረክ ከሃዲ ትሆናለህ። ከሃዲ ከሆንክ ደግሞ ትገደላለህ። አይገደልም ተው። ጓደኛ ማለት እኮ በሃይማኖት ነው እንጂ ኖርማል ነው። አትገደልበት ምንም ማለት ነው። በመካደ ብቻ ምንም አትገደልም። በአምራው ትገደላለህ። ለመግደልም መስፈርት ተሰጥቶለታል እስልምና። ማይ መስፈርት ፈጣሪ ይገለው አይደል? ለምን ይገለው? ከሃዲያን የሚገደል ፈጠረው ታውቃለህ? እሺ በአንተ በደዋ ላይ እንቅፋት ሲሆኑ፣ በአንተ በደዋ መስመር ላይ እንቅፋት ሲሆኑ ነው ያኔ መታገልና መዋጋት መጋደል የምትችለው እንጂ ዝም ብሎ እሱ ሌላ ነገር በማምለኩ ብቻ ግደል የሚል ነገር የለም። ኦኬ፣ እሱ ሌላ ቶፒክ ነው። አክቹአሊ ነብይ የመጣበትን ዓላማ አታውቅም ማለት ነው። ኦኬ፣ በረመዳን ወቅት ላይ የመጣበት ዓላማ እስልምና ለማስፋፋት ነው እንጂ ለመግደል አይደለም። ለመጋደል ነው የመጣው። በምን ምክንያት? በሱ እንዲያምኑ እኮ በሱ እንዲያምኑ ሊጠራቸው እንጂ ሊገላቸው እኮ አልመጣም። ካላመኑበትስ ህይወታቸው ይጠበቃል? ዋስትና አላቸው? ካላመኑ ካልነኩት አናምንም ቢሉ ለምሳሌ ሰላት አልሰግድም ካልነኩት፣ ካላመኑ ካልነኩት፣ ካላሳደዱት አይነካቸው። አምና ልክ በዚህ ጊዜ ነበረ ኡስታዝ አቡበከር እኔን ለማሳሰብ እንዲህ ያለ ምን አይደለም የደፈረው ነብዩ የማይደፈር ስልጣንና ክብር ያላቸው አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም። ምንም የሚሹ ሰው አይደለም፣ ግን ድፍረቱኛ ነው። የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምረው ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም። አድርገንም አናውቅ። የትኛውም እምነት ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ
የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህ ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይህን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲሆኑ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። መልካም እንግዲህ እንደሰማችሁት የሙስሊም ኡስታዞች ከትንሽ እስከ ትልቅ ያሉት ሁሉም የሚያደርጉት ሀሳብን በሀሳብ መርታት እንደማይችሉ ሲያውቁ የስም መጥፋት